እግዚአብሔር የእናትና የአባቷን እንባ ዳብሶ በሰላም ለእናትና ለአባቷ ያብቃት ነው የምለው። እንግዲህ በነገራችን ላይ 19 እኔ ቢታንያ 570,000 የኢትዮጵያ ብር ማለት ነው። 570,000 ትላንትና ሴትዮዬ 8,000 ነው ያስገባቸው። እኔ 1,000 ሞልቻለሁ። 9,000 ያስገባ ነው። ዛሬ ደግሞ ለሰዎች ነግሬያቸው 9 ሰዓት በኳታር አቆጣጠር 10,000 እናስገባለን ብለውኛል ማለት ነው። ዛሬ በጣም በሚገርም ሁኔታ ቤትሽ በቃ ተስፊሽ ቤት ትላንትና ተስፊሽ ቤት ነው የነገተችው። እኔም እዛው ነበርኩኝ። እኔ ቢታንያ አሱዬ እኔ ቢታንያ ነው ስሜን ይወድ ቢታንያ አዎ ትክክለኛ የመጽሐፍ ቅዱስ ስም ነው ቢታንያ። ፈጣ እግዚአብሔር ድል ያደረገባት ተራራ እንደማለት ነው። ቢታንያ የኔ ቤት አንቺ ለሷ ቀን ከሌሊት ሳቲ ለስፖንሰሮችሽ ለአሰሪዎችሽ ተናግረሽ አሚር ቤት ተናግረሽ ይህን ያህል ብር አስነይተሽ አሰበሰብ። ለአንቺ ደግሞ ፈጣሪ ሰማይ ምድር ነው የዘረጋ እዚህም ዓለም ላይ እዛኛውም ሰማይ ቤትም የምትጠቀሚበትን ነገር ፈጣሪ ይፈትልሽ። የኔም በቤት ለእኔም ዱዓ አድርጉልኝ። እንግዲህ ከፈጣሪ ውጭ ከ15 ቀን በኋላ በረራ ወደ አሜሪካን ጨርሰውልኛል። እንግዲህ እግዚአብሔር እንዲያግዘኝ ብቻ ዱዓ አድርጉልኝ። እሺ። ኧረ ትሄጃለሽ። አንዴ እኔ ልጨርስና ታወራላችሁ። መንገድ ላይ ስለሆንኩ ነው። አቡ በለኝ አይመልካ ይወድ ማለት ነው። እዚህ ውስጥ ያሉ ሰዎች 1,000 ምናምን ሰዎች አሉ። እንግዲህ ሙስሊም የሆናችሁ በዲናችሁ ለቢታንያ ዱዓ አድርጉላችሁ። ሁለት ሀገር መጠቀሚያውን ከማንም ጊዜ የተረጋ ጌታ መልካምነትሽ ለራስሽ መልካም የሚሰሩ ሰዎች እዚህ እንዳያገኛሉ ፈጣሪ ዘንድ እንዳያገኛሉ እዛ ፈጣሪ ዘንድ በምድራዊ የዛኛውን የምታገኝበትን ፈጣሪ ይብራል ይፈትልሽ። የኔ በቤት ደግሞ ወደ አሜሪካ ጉዞ አስቤያለሁ ብለሻል። ያሰብሽው ሁለት ሀገር የምትጠቀሚበት አድርጎ ፈጣሪ ያሳካልሽ። የኔ በቤት አለለኝም ሰምቼ ይህንን ስም እንዳለ ነው ብቻዬንም ሆኜ ሻለ የኔ በቤት እንጂ ቢታንያ ችግር የለውም እኮ እኛ ነገ ምን እንደሚደርስብን አናውቅም። የኔ እናት ምንም ችግር የለውም። ለእናትና ለአባቷ ብቻ እግዚአብሔር አምላክ ሰማይና ምድርን የፈጠረ አምላክ እንባቸውን ብቻ ዳብሶ 11 ዓመቱን እንዲህ የተሰቃዩበትን ያክል አንድ ቀን ሁሉ ነገር ጨርሰን ከፈጣሪ ጋር ለቤተሰቦቿ የምናስረከባት ያርግ። ወይ ውዴ በቀደም አንድ ምርቃ መርቄሻለሁ። የምትፈልጊውን ሳይሆን የሚጠቅምሽን ይስጥሽ ብዬሻለሁ። ዛሬም ደግሜ እለዋለሁ። የሚጠቅምሽን ይስጥሽ የኔ ወደት ባለሽበት ቦታ። አሲያ ኤሲ ከፍተሻል። ኤሲ ድምፅ አይሰማም። ኤሲዬ ምንም የለም። አንቺ ምንም የለም። እስኪ እንደው በአንድ እስኪ እዚህ ጋር 1,300 ሰዎች አላችሁ። በኮሜንት አንድ ነገር ብቻ ነው የምለምናት፣ ሌላ ምንም ነገር አለ። እንደምትሰማችሁ አሜሪካ እሄዳለሁ ብላለች። አሜሪካ መሄዱ ይሳካልሽ፣ እዛ ደግሞ በኑሮ ይሳካልሽ ብላችሁ ኮሜንት ጻፉላት። በቃ ብቻ ጻፉ። እንቅሽ እኔ ውድ እህትሽ ነኝ። በጣም ነው የምወድሽ አሱዬ። የመረጥኩሽ አላህ ይቀበለኝ በራህመቱ። ሁለት ሀገር የምትጠቀሚበትን ፈጣሪ ይፈትልሽ። ሁለት ሀገር እዚህ ምድራዊ ብቻ ሳይሆን ሰማይ ቤት የምትደሰችበት እዚህ የምትደሰችበት መልካም ስነ ምግባርና መልካም ነገር የሚሮጡ ሰዎች አላህ ይመራቸዋል በራህመቱ። እሱ ይምራሽ የኔ መቤት። እሺ አሜሪካ የምትጠቀሚበትን ሁለት ሀገር መግባት ይሻላል። እዛ ሄደው ተሰቃያሉ። ብቻዬንም ሰው ደግሞ ዱዓ አረግልታለሁ።
እንግዲህ አንድ ቀን ደግሞ መጥተሽ ታናግሪ ይሆናል። ኢንሻአላ አሜን አሜን። እሺ እግዚአብሔር ይስጥልን። አውርዱኝ አዝያው ፈጣሪ ያሳካልሽ ያሳካልሽ። 1300 ሰው ፈጣሪ ያሳካ እናደርገዋለን። ቁጥሩ ሌላ ቦታ ሁላችሁም ሼር ማድረግ ትችላላችሁ። ግን የተለየ አካውንት እኛ ከወጣልን አካውንት ውጪ በተለየ አካውንት ገንዘብ እንዳታስገቡ። እንሻላ ቃል የተገባ ሁሉ አሁን ለምሳሌ በየቀኑ 4 ሚሊዮን 5 ሚሊዮን ቃል የተገባ ብር ይዘን እንወጣለን በቃል ደረጃ። ከዛ መሀል ቢያንስ ሩቡ እንኳን መግባት ከቻለ ትልቅ ነገር ነው። ስለዚህ እዚህ ጋር ንያ የሚገባውን ነገር እያሰባችሁ ብዙ ቦታ ላይ ቃል ሲባል የገቡት ብላችሁ ታወራላችሁ። ስለዚህ እሱንም እያሰባችሁ አሁን ወደ ንያ እንገባለን። አሱን አስገቢያት ቦታ ካለ አንድ ነገር እኔ የሆነ ነገር ተናግሬ ቦርድ ይሻላል ከታች እኔ ያው ሼር እያደረግኩኝ እና አንዳንድ ኢንፎርሜሽን የሚጠየቀውን እያየው እንትን ብል ይሻላል። እሺ ያው እኔ አሁን ወደ እኔ ግሩፕ ውስጥ ልኬ ነበረ። አንዳንድ ጥያቄዎች የሚጠይቋሉ። ከጥያቄዎች አንዱ ስንት ደርሰናል ብር ለምሳሌ ብትነግሩን እና ከዛ በኋላ ጀምዕያ ኸይሪያዎች አሉ እንደዚህ እጥቅ ረቀባ የሚያደርጉ እንደዚህ ቀርቶናል ይሄንን እንፈልጋለን ለማለት እንፈልጋለን ይላሉ። ይሄ አንደኛ ነው። ሁለተኛው ነገር ደግሞ ሙሉ ኢንፎርሜሽን በየቀኑ አፕዴት አድርጉልን በዋትሳፕ እያሉ እየጠየቁ ነው። እና ይሄን ነገር እንደሚመስለኝ ፋፊ ነው የምታውቀው መሰለኝ ወይስ አይመኒታ ነው? አይመኒታ ወንድማችን كيف حالك؟ ابو حسين يا هلا مرحبا كيفك حبيبي؟ الله يطول لي بعمرك. كيف امورك؟ تمام؟ اسعد الله مساءك. اموري تمام زين الحمد لله. انا في الخشم هذا. الله يسلمك حبيبي الله يسلمك الله يبارك فيك. السؤال اللي انت سالته هو السؤال المهم. يعني ابو حسين طيقوا طياقي ان شاء الله نجا እኛም የምናደርገው ጥያቄ ነው። ነገ ባንክ ቤት ሄደን ሁለት ነገር ነው የምናደርገው። የመጀመሪያው የገባው ብር ስንት ነው የሚለውን እናውቃለን። ሁለተኛ ደግሞ ከባንኩ ጋር ተነጋግረን ያለውን ጉዳይ አስረድተን ቀጥታ ከዚህ ወደዛ ያለውን ትራንስፈር በምን አይነት መልኩ ነው ምንድነው ባንኩ ሊያግዘን የሚችለው ነገር የሚለውን ኢንሻአላህ ነገ የምናሳውቃቸው ይሆናል። ኢንሻአላህ ይሄ የሁለቱም አካውንት ማለት ነው። አሁን ሁለት አካውንት ነው ያለው አይደለም? አንደኛ የኢትዮጵያ ነው አካውንት ያለው፣ ሁለተኛ ደግሞ እዚህ በትክክለኛ በህጋዊ መንገድ የተከፈተ የራጅሒ ባንክ አለ። ይሄን ነገር ነው እኔ ከበፊትም እህቴን ዙዙ ነግራት ነበረ። ህጋዊ ነገር ካልሆነ እዚህ ሀገር ችግር ውስጥ ነው የምንገባው። ምክንያቱም ታውቃለች ከዚህ በፊት በወንድማችን አክረም አልሀሩሲ ብዙ ችግር ተፈጥሮብን ነበረ እና እንደዛ ነገር የጅዳውም ሶሪ የባንክ ራጅሒውም ነገ በኢዝኒላህ ደብዳቤ የሚገባ ይሆናል። በሽማግሌዎቹ አማካኝነት በኤምባሲው ተደርጎ ኮረስፖንዳንት ተደርጎ ወደ ባንኩ ይላካል። ነገ የምናውቅ ይሆናል ብዬ ተስፋ አደርጋለሁ። የእሱንም ኢንሻአላህ። እሺ በቃ እኔ አሁን ከላስ ታች ወርድና አንዳንድ ወንድሞቻችን ጋዜጠኞች አሉ የአረብኛና የአማርኛ ተናጋሪዎች፣ እነሱን ደግሞ ገብተው ከታች ሆነው አንዳንድ ነገሮችን እንዲያጠኑ አደርጋቸዋለሁ። እሺ በጣም አመሰግንሻለሁ ዙዙዬ፣ በጣም አመሰግናለሁ። አላህ ጀዛችሁን ይስጣችሁ። እህታችንንም አሚን በሉ፣ በሰላም ያውጣትና ከቤተሰቧ ከእናቷና ከአባቷ ጋር ያገናኛት። ቪዲዮ አንድ ፈልጋለሁ የእናትየውና የአባትየውን ጠፋብኝ የት እንደሄደ እሱን ላክልን ተብያለሁ ወደ ዩኒቲ ፎር ኢትዮጵያ ለመላክ። ኦኬ እና ያንን እናደርጋለን። ቪዲዮንም ስለምንሰራ ነገ አዲስ ቪዲዮ እንለቃለን። አጭር አማርኛ ተናግሮ እኛ ደግሞ በአረብኛ እየተረጎምን አማርኛው ይበቃል። ወደ አሜሪካና አውሮፓ ለመላክ ነው የምንፈልገው። አንዳንድ እንትኖች አሉ የእኛ ታውቃለህ፣ ዩኒቲ ፎር ኢትዮጵያ፣ ዩኒቲ ፎር እንትን የሚሉት ሌላ አለ ደግሞ ኮክሲ ካምፓኒ አለ። እነዛ እስኪ ቪዲዮ ትንሽ ስጡንና እንየው ብለዋል። እናያለን። በቃ ጀዛኩሙላህ ኸይር። ቴንክ ዩ ቬሪ ማች። እሺ ዙዙ በጣም አመሰግናለሁ። ጀዛኪላ ኸይር። የሰባችሁ አይመን አሱን አንድ ያስገባት። እሺ ቶሎ በል ዙዙ። ከቻልሽ ሞዴተር ስጭኝ። እሺ ዙዙ አሲያን አስገባት። አይመን ቦታ ልልቀቅላችሁ። ቦታ አለ። አንዲት እህት ከድራ ትናንትና በአይመኒታ ስም ቃል የገባሁትን አስገብቻለሁ ብላለች። ባረከላህ ፊክ ያውቲ አሱ የለችም ላይ ያለው ማሜት
ይሄ ለፋፊ አበባ የሚሰጠው ኦኬ። ይመልስ አበባውን 5000 ብር ብሏል። ጀዛከላህ ኸይር። ሀያ ለጌቱ አሁን የምንጠራበት ሰዓቱ ታብታብ አድርጉ። ሼር ባረከላሁ ፊክ። ታብታብ ያረጋችሁ ሲ ሀቢቢ ብዙ አበባውን ሳይጨምር ነው ማሜ የአበባው አትጦልቡኝ። 60 ኮይን $1 ነው። የአበባው ቢደመር ራሱ የትም አይደርስም። ይሻላል። ፋፊ መልሽ፣ አበባውን መልሽ። ሀያ ያጀማ አሁን ንያ የምናነብበት ሰዓት ነው። እሺ ጀማል መሐመድ 7000 ብር ትላንት አስገብቻለሁ። ማሻላ ያስገባችሁ አሁን አትጻፉ። በረካው ላስገባችሁ አላህ ይጨምርላችሁ ከችግር ካችሁ። አሁን አዲስ ንያ የምንቀበልበት ሰዓት ነው። ያው እንደምታውቁት ብዙ ነው ብዙ ነገር ስለሚጠበቅብን አሁን ስራውን ላጠላጥ ለማድረግ እና ለእህታችን ጊዜ አጭር ስለሆነ ለእሷ ለመድረስ ኢንሻአላህ የምኒልክ ልጅ ማሜ የምኒልክ ልጅ ፋኖ 13500 ብር አስገብቻለሁ ብሏል። ባረከላሁ ፊክ ሀቢቢ። ሳላመተውልኛል በትልቅ እንትን። እሺ ታፕታፕ እያደረጋችሁ ኮፕሊንክ አንዴ ኮፕሊንክ ታፕታፕ ኤንድ ሼር እያደረጋችሁ ቆይታችንን አብረን እናድርግ። ይህንን የምናደርገው ደግሞ ለማን ስንለው ለሌላና ለሌላ ቤተሰቦች ነው እንጂ ለእኛ አይደለም። ስለዚህ ይሄ ነገር በጽናት ልንገፋበት ይገባል። ስለዚህ 1 ደቂቃ እስኪ ታፕታፕ አድርጉ፣ ሼር ኤንድ ኮፒ ሊንኳን እሷን አንዴ ለ1 ደቂቃ እስኪ እሷን ነገር በደንብ እናድርጉ። 135,000 ነው፣ ወደ 200,000 እናስገባው። ቀላል ነው። 137,000 ገብተናል። አንዴ እንሩጥ። አንዴ ሮጦ ጀማል መሐመድ 7000 ብር ብሏል። ትናንት አስገብቻለሁ ብሎ ማሻአላህ። ሰሚራ 100 ድርሃም አላህ ዱብዱብ ይጨምራት። ለእኔም ዱዓ አድርጉልኝ። በጣም ጨንቆኛል። አላህ ከጭንቀት ያውጣኝ። አሚን ያ ረብል ዓለሚን። አላህ ከጭንቀት ያውጣኝ። ዘና ረሐምት ሆኝበትን ጊዜ አላህ ያምጣልሽ። መነሳሻ ቢሆን አንድ እህቴ ከአውስትራሊያ ትናንትና ደውላልኝ። በጣም ለብዙ አመት ከባድ የሆነ አንድ ጉዳይ እዚህ የማይነገር ነው አንድ ጉዳይ ነበር ያለች። እንደው ያ አላህ እችን ነገር እንድታደርግልኝ ይህን አድርጋለሁ ብዬ ነየትኩኝ አለች። በሚገርም ሁኔታ በዚህ 2 ቀን ያ ነገር ተሳክቶላት ነገረችኝ። ዛሬ በጣም ነው ደስ ያለኝ እና እንደዚህ አይነት በቃ ያ ረቢ አላህ ይህንም ማድረገው ለአንተ ነው። በቃ እቺ ጉዳይ ያለችን እቺን ደግሞ ለአንተ ብዬ አድርጋለሁ በሉ። ወላሂ ለውጡን ታዩበታላችሁ። ምንም ይሄ በመልካም ስራ ወደ አላህ መቃረብ ይቻላል እና እቺን ነገር ያደረኩት ያንተን ፈልጌ ነው በሚል እንሳተፍ። ያ ጀማ አሁን ንያ እናንብ። ሙቤ መጥቷል መሰለኝ። ኢንሻአላህ ተዓላ ሙቤ መጥቷል። እስኪ ማን ይውረድ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሀሳብ በአጭር ስንገልጸው ምንድን ነው? አንደኛ ገስት ላይ ከገባን በኋላ ተራ በተራ በመደማመጥ እናውራ። ሁለተኛ ነገር ደግሞ የተወሰነ ሰዓት እየተሰጣጣን ሌሎችም ወንድሞች እናቶች ሲመጡ እየተቀያየርን ሽፍት ብንደራረግ ጥሩ ነው። አንዴ ከገባን በኋላ ቅርቅር የምንለው ነገር ትንሽ ሌሎች ወንድሞችም እንዲሳተፉ አስተዋጽኦ እንዲያበረክቱ ነው። ያው በአላህ መንገድ እስከተገናኘን ድረስ እንደዛ ቢሆን ጥሩ ነው ብዬ አስባለሁ። ቶሎ ንያ አንድ ሰው ይጥራ። አንድ ሰው ሲጠራ የተወሰነ የተሰውን ደቂቃ ይሰጠው። ከዛ ያሱ ያበቃና ሌላም ሰው ደግሞ እንደዚህ እያደረግን ቶሎ ብናደርግ ጥሩ ነው ብዬ አስባለሁ። ይኸው ነው። እዚህ እኮ ቅርቅር የሚሉት እኮ ትላልቅ ፍሎር ያላቸው ናቸው። ያስፈልጉናል። ፍሎር ያላቸው አስፈላጊ ናቸው። አያስፈልጉም እኮ አይደለም፣ አያስፈልጉም ሳይሆን እድል እየተሰጣጣን ነው። ሌላም ስለሚመጡ ያሰላም ሀይ ሙቤን አስገቢ። ሙቤን አላገኙትም። እስኪ ኪያራ እንዲያስገባ ይብሎኛል። ኦኬ አይመኒታ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ዋላችሁ ጀማ? ሰላም ነው አይደል?
ሃይማኒታ አንድ ሜሴጅ ስላለኝ ነው እና ከነካው ከዚህ ትላንትና ፋዘርን በዚህ ዙሪያ አናግሬው ነበረ። በሌላም በኩል ሰምቻለሁ አለኝ እና ዛሬ በመላው በቤተሰብ ስም በእናቴም በወንድሞችም ስም 100 ሺህ ብር ገቢ አድርጋለሁ ብሎኛል እና ነገራችን ላይ በዚህ አጋጣሚ ኪያርን ማታቁት ኪያር ወንድማችን በኸይር የሚሳተፍ ሳውዝ አፍሪካ የሚኖር ነው። የሐላባ ልጅ ነው። በጣም ወንድ ወንድማችን ነው። ኪያሮ አላህ አብዝቶ ጤና፣ እድሜ፣ ጸጋ፣ በረከት፣ ዙርየትን ሳልሕ ቁርየትን ሳልሕ አላህ ይስጥህ። ወጣው ተካልህ አንተንም ቤተሰብህን አባትህን በተለይ አባት ያለ ስትረዳለው እንትን ጤና እድሜ የምንላቸዋለሁ አሜን። እና በዛ ላይ እንደ ምርቃትም አድርገው አላህ የእናትና የአባታቸውን እንባ ያብስልን፣ ሰላሙን ቸሩን ያሰማልን፣ በሰላም ወጣው ከቤተሰቡ ጋር እንድትቀላቀል ዱዓዬ ነው፣ የመላው ቤተሰብ ዱዓ ነው ብሎ ይህንንም ንገርልኝ ብሎ ነው። ይህንን ልናገር ነው እና በጣም በረካውን ሐቢብ በጣም ነው የምናመሰግነው ኪያሮ። በጣም ወዳሃለሁ። አላህ ይጠብቅ ሐቢብ። ማሻአላህ በጣም በቃ ደስ የሚል ነው። ዛሬ በዙዙ ቤት እንግዲህ የመጀመሪያው እንግዲህ ላይቭ ቼክ ተፈርሟል። እሱም 100 ሺህ ብር በጣም ደስ የሚል ነው። ማሻአላህ ኪያሮ በዚህ በርታ። አባቱ በተለይ እሱም ቤተሰቡን በኸይር ስራ እናውቃቸዋለን። አላህ ይጠብቃችሁ ኪያሮ። እሺ በመቀጠል ደግሞ አመሰግናለን። ላጀዛን ይፈልግ ሙቤ መጥቷል። ጥሩ ኪያሮ እንግዲህ መልእክቱን አስተላልፈዋል። ስለዚህ ኪያሮ ዝቅ በልልን ወንድም አለም። አዎ ማሚዬም ዝቅ በል ቦታ ካለ ያኒ ሙቤ አንዴ ሙቤ እናስገባው። ታብታብ እያደረጋችሁ እሺ ሀባይ መርሃባ የስም ሰዘት አለው ለምትሉ ሰዎች መጀመሪያ በመሀል ያዝ ያደርጋል ከሆነ አላውቅም። አይ እንትን ኮፒ ሊንክ ነው። ኮፒ ሊንክ ያስተካክለዋል። ጥራ ወይ አሜን። ቀጥታ ወደ ስራ እንግባ። አይመን ወይ አሰላሙ አለይኩም ወረሕመቱላህ ወበረካቱ። ያ ጀማ አህለን ወሰህለን። ወአለይኩም ሰላም ወረሕመቱላህ ወበረካቱ። ማሻአላህ ሁላችሁም ሰላም አለይኩም ብያለሁ። ሀባይቢ እንዴት ናችሁ? ሁሉ አማን ነው? ምን ላይ ናችሁ? ሀያኩሙላህ። 100 ሺህ ብር ተቀበለን ያለ ነው። እዛ ላይ ነው ያለ ነው። ማሻአላህ። እስኪ እኔን አተልኪኝ ሱዙ ትንሽ ቤቱን 1000 ሰው እንኳን ንግባ ቀዝቀዝ ብሏል እና ሌሎቻችሁ አንዴት የተወሰነ ጊዜ ሚዩት አድርጉና ለእኔ እድል ስጡኝ ኢንሻላህ። ትንሽ ኮፒሊንግ ላስደርጋችሁ። አንድ እሱ ላስጠልቀው። ቆይ አንድ ትልቅ ላገሩ። አለይኩም ሰላም አቡ አሚራ። ስልኩን ከፈትኩት እንጂ ላይ ምን አወቅኩት ላይ የሚያሳልቁት እና ሰው የሚፈልጉት ነው። በቃ ዙዙዬ ምን እናደርጋለን መሰለሽ፣ ለእኔ ሞዴሬት ስጭኝና እኔ ልውረድ አይሻልም? ምክንያቱም አሁን ቀጥታ ወደ ስራ ላይ ብቻ ፎከስ እናድርግ፣ ስራ እንስራ። እንደዛ ነው የሚሻለው። ሞዴሬት ስጭኝና መድሬት ለሁሉ መስጠት አያስፈልግሽም። ዙዙ አይመን መድሬት ካለው 2 ሰው ካለው ይበቃል። ኖ አያስፈልግም። መድሬት የሚያስገባ የሚያስወጣ አይመን ስጭው። በቃ አለቀ። ሌላ ሰው አትስጪ ኩኩ። ያለዛ እኔ እዚህ አልቀመጥም። እነግርሻለሁ ማን እንደሚገባ ማን እንደሚወጣ እኛ እነግርሻለን። እኛ አይመን ስጭው። በቃ ይበቃል። ለሁሉም መድሬት ሮ አትስጪ። አሁን እኛ ወደ ስራ እንግባ። አተልቅኝ ኮፒሊንግ ላስደርግ። እንደዚህ ነው የምንሄደው ማለት ሞዴሬት ለምቅራስ ባለም ወይ ኦኬ። በል እኔ እወጣለሁ እንግዲህ። መከራከር ሰዓት ጊዜ የለኝም። ከይቅርታ ጋር ሶሪ። ምንድነው ችግሩ? አንዴ ምን ተፈጠረ ነበር? አቡ ኢምራን አብሽርክ። እሺ ወደ ስራ አንድ ጊዜ ታረጉልኝ ትችላላችሁ። እኔን አውርጅኝ ሞዴሬት ስጭኝና ታች ሞዴሬት ይችላሉ። ችግር የለም። የኔ መገኘት እዚህ ካበሳጨህ ምን ማድረግ ይችላለሁ? በአላህ መንገድ ነው የተገናኘ ነው። ይሰራልሃል ኮኦርዲኔተር። ምን ሆነሽ ነው ፋፊ? አረጋጉት። ምን ሆናችሁ ነው? አንድ ጊዜ ሚዩት ታረጉልኛላችሁ? ይቻላል? ቆይ አስወጣሁት እኔ። ቆይ አንዴ አይመን፣ ችግሮችን በኋላ እንነጋገር። አሁን ወደ ጉዳዩ ነው። አይመን
እስኪ አንድ የሚዩት አድርጉልኝ እንድሰማ። ቴንኪው አመሰግናለሁ። አላህ ይስጣችሁ። ላኢላሀ ኢለላህ። እኔ እኮ ድምፄ ችግር እኮ የአይፎን ነገር ሌሎች ሰዎች ሚዩት ካላደረጉ ወይ ደግሞ ኤርፎን ካልተጠቀማችሁ ክሌሩ ነው አይሰማም። ለዛ ነው አፉ በሉኝ ባለ ለዛ ነው ሚዩት ያደርኳችሁ። ምን አይፎን አለ ምናምን ብዬ የሰከስኳችሁ ምናምን አይደለም። ግን አንድ ነገር ለማወቅ ያክል ምን አለ መሰላችሁ፣ በአረብኛ የተሰራ ቪዲዮ አለ። በአረብኛ የተሰራ ቪዲዮ ተልኮልኛል። ከዛው ከኮሚቴዎቹ ማለት ነው ሪያድ ኤምባሲ ካሉት 17 ኮሚቴዎች አንዱ በአረብኛ የሰራው ቪዲዮ አለና እሱም ቪዲዮ ልከውልኛል። የለጥፌዋለሁኝ። ከቻላችሁ እንደወጣችሁ ሁላችሁም እንዲሁ የተሰሩበት የልጅቷን ፎቶ እና አካውንት የኢትዮጵያውንም የስዑዲያውንም ለቅቄዋለሁኝ። ከቻላችሁ ሁላችሁም እንዲሁ የተሰሩበት። በተረፈ ኸይር ስራ ላይ የሚሳተፍ ሰው ቀልቡን ዋሳ አድርጎ ነው። አይመን ተናግረሃል እንዴት እንዳለን ነግሯቸዋል እና አይመን ያሉበት ነገራቸው። አንድ ላይ ቡታጅራ እንደሆናችሁ ነግሮናል አቡ ይምራን። ምን አለው ቢሶብር እኔ አሁን ሰርፕራይዝ አረኳቸው ብዬ ነበር። አይመን አይ ምን ብለን እኮ እንዳዲስ እንድትነግረን ነበር የፈለግነው። አይ እንደው ለክፉ ለደጉ ጨርሰን ስጣት እናገራለሁ ብዬ ነበር። አያስችለውም የኔ ወንድም ሆዱ ቲማቲም ነው። አይመን ይታዘርግፎ ታረፈው ይሁን ግድ የለም። ዝናብ ምናምን በሚል ተነስቶ እኮ ነው። እዚህም ዝናብ አለ ምናምን ብሎ ነው በዛው። ኢትስ ኦኬ እና በተቻለ መጠን እንደዛ እንደወጣችሁ ሁላችሁም ቪዲዮውን ዲዩት በማድረግ ተደራሽነት እንዲኖረው አድርጉ። ከቻላችሁ ምናልባት አካውንት ስላለው ሊዘጋብን ስለሚችል በአስቸኳይ ከቻላችሁ ቪዲዮውን አውርዱት፣ ዳውንሎድ አድርጉትና ለየማዳሞቻችሁ እንድታሳዩቸው። ይህንም አሪፍ ሀሳብ ነው። እኔ ጨርሻለሁ። አላህ ይጠብቃችሁ። ጠዋት ላይ ፕሮግራም ስላለን እናትየዋና አባትየዋ ጋር ሰራው ቪዲዮ ስላለ እኔ ልተኛ ነው። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። በተረፈ ቀልባችሁን ሰፋ አድርጉ። ሞቤ ምናምን ምንድን ነው አዋከባችሁት? እና ሞቤ እና አቡ ኢምራን ምናምን ተረጋጉ እንጂ አባይ አላከም። ቆይ ሴጣን ሲበርድ ይላክ ራሱ። ምንም እኮ የገባኝ ነገር የለም። ተረጋጉ። ኸይር ስራ ላይ ያለ ሰው ቀልቡ ዋሰ ማድረግ አለበት፣ ልቡ ሰፊ መሆን አለበት። እና አላህ ይጠብቃችሁ። ደህና ሁኑ። ሰላም አሌይኩም ወራህመቱላሂ ወበረካቱ። እኔ ልተኛ ካሊድ ሊተኛ ነው። እኔ ትንሽ ከአንቺ ጋር ሆነና ሚውት አድርጌ ገስት ላይ ሚውት አድርጌ ተኛለሁ። ቦልኪኝ እንትን ካልኩ ከጨረስኩ በኋላ ቦልኪኝ ራሱ ስልኩ ይዘጋል። ችግር የለም ጠርግሃለሁ። እኔ ችግር የለም ተኛ ጠራገኝ። ደህና ደሩ ሀባይብ ገሉ። ያው ተኝቻለሁ። የለውም አፉ በሉኝ። ለማንኛውም ዙዙዬ የሚገቡትን አስገቢያቸውና ከመጡ ተመልሰው ወደ ስራችን እንግባ። ያላ ጠይብ። ስለዚህ በመቶ ሺህ ኸይር እየመራን ነው። እስኪ በመቶ ሺህ ኮፒ ሊንክ አድርጉ ዋርኒንግ እየሰጠኝ ነው አካውንቱ ስለማልገባበት ነው ብዙ ጊዜ። እባካችሁ ኮፒ ሊንክ አንዴ ዱብ እንስራ። ኮፒ ሊንክ ሼር እያደረግን እንዲሁም ታፕ አሱ መታለች መሰለኛ ሐመልክ ታስገባት ምንሆን አናውቅምና እኛ መውጣታችንን ብቻ ነው የምናየውና ካልሽ እያለ ነው። የዚህ ሁሉ ጸሎት መቼም ጠባ አይልም። ይሳካልሻል እናቴ። ተፋው ከሷን ራሱ በጣም የሚገርም ነው ወላሂ። አላህ ያ ረብ ጀማዓ ከዚህ የሚደረገው ነገር ምንድነው? መልካምነት እዚህ ዱኒያ ላይ ይፈተናል። ሱብሃንአላህ በጣም ታፋር ማድረግ ይሄንን ጉዳይ ሰዎች እንዲያውቁት ማድረግ ያ ረብ ዓለሚን የአላህ ጊዜ እንደዚህ የሚያስደስት ከምንም በላይ ለሰው ምርጥ ሰው ማለት ለሰውራል። አንዳንዴ እኛ መስመር የምናልፍ ሰዎች አለን። ሱብሃነሁ ወተዓላ ቁርአን ላይ ነግሮናል። በጣም መልካም ሰዎች እንዳሉ ቁርአን ላይ አላህ ነግሮናል። አንዳንዴ ግን ስሜታዊ ሲሆን የሰው ልጅ ያንን ሁላ ድንበር ይጥሳል። አላህ ሱብሃነሁ ወተዓላ ይምራት። እጅግ በጣም የምትገርም ልጅ ናት። በአንድ አልበቃ ብሏት ስፖንሰሮችን እያየችና እንትኖችን ንጉሶችን ጋር ሄዳ ይሄንን መናገሯ እንግዲህ ሱብሃንአላህ ይሄ ትልቅ ነገር ነው። ለሁሉም ሰው ማመልከቻ የምናየው ነገር ነው።
አላህ ሁለት ሀገር አሱዬ አሁን ለታ እንደዚህ እያለች ነበረ። ሰውየውን አላገኘውም እና አጋጣሚ ሲያልፍ ሳየው ሩጭ ተከትዬ ሀተ በደንብ አላስረዳሁትም እና ነግሬዋለሁ፣ ግን አላቅም ምን እንደሚለኝ በኋላ ጠብቃለሁኝ። ሴትዮዬ 8,000 እኔ 1,000 ጨምሬ 9,000 አስገባለሁ ነበር ያለችው ተስፈሽ ቤት እና ይኸው ዛሬ ሰውየው ደግሞ በጣም ነው የገረመኝ እውነት ለመናገር ላያሳካላት። 1,300 ሰው አለ። ሼር እናድርገው እስኪ ወላሂ ሼር እናድርገው። ነገ እኛ ምን እንደሚገጥመን አናውቅም። ያለባችሁ የላችሁ አሁን እዚህ ጋር ልትረዱት የሚገባው እህቶቼ፣ ወንድሞቼ የሌላ እምነት ተከታዮች በራሳቸው በሃይማኖታቸው አስተምሮት ላይ የምናውቃቸው ኃይለኛ ቅስቀሳ አድርገዋል። እንዳትረሱ፣ ይሄ አይረሳም። ኃይለኛ ቅስቀሳ ያደረጉ ስማቸውን የምታውቋቸው ትልልቅ አካውንት ያላቸው ልጆች ለዚች ለእህታችን እንረስላት ብለው በስራቸው ያሉትን ፎሎወሮች በሙሉ ቅስቀሳ አድርገዋል። ይሄንም መርሳት የለብንም። አላህ ሱብሓነሁ ወተዓላ ያደረጉትን መልካም ስነ ምግባራቸው መልካምነታቸውን አላህ ይስጣቸው ሱብሓነሁ ወተዓላ። እውነት ይሄ ትልቅ ነገር ልናሰምርበት የሚገባ ነገር ነው። አልሐምዱሊላህ አላ ኩሊ ሐል ጀዛዋን አላህ ይክፈላት። ለሁሉም ጀዛቸውን አላህ ይክፈላቸው ሱብሓነሁ ወተዓላ። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዙዙ እንዴት አየሽኝ? ለረጅም ሰዓት አንድ ቁጥር ጽፍ ነበር። አይቼሃለሁኝ። ምነወር ቦታ ስለሌለ ነው አባ እንዳልታወቅ ያደረገኝ ይመስለኛል። ኖ አይቼህ ቦታ ስላልነበር ነው። እሺ ማለሽ ላይ ናቸው። ሌባ ቁጥር የምቀይረው በየጊዜው ስልክ ቁጥር ዝግ ነው። አሁንም የሰጠኸኝ ላወላ ዘማላወቅሱ። ኦኬ ለማንኛውም ተጀመረን እያው